ወዳጄ ጦርነት ለባለስልጣናት ፒያሳና ፔፕሲ ነው። ፈረንጆቹ በእንግሊዘኛ ኖ መኒ ኖ ፈኒ ይላሉ። ለኛ ሀገር ወዳደር ፖለቲከኞችም እንደዛ ነው። ጦርነት ከሌለ ዶላር የለም፣ ዶላር ከሌለ ደግሞ የአልጄሪያ ወይም የናይጄሪያ ስምምነት የለም። ስምምነት ከሌለ ደግሞ የንግድ መርከባቸው ይቆማል። ባጭሩ ለነሱ ጦርነት ከሌለ ህይወት የለም። አንተን በአንድ ስትቆጥር እነሱ አካውንታቸውን ይቆጥራሉ። አንተ የልጅህን ሬሳ ስትሸኝ እነሱ የገንዘብ ዝውውር ይጠብቃሉ። አንተ ቤት ሲፈርስ እነሱ ውላቸውን ያጠናቅቃሉ። አንተ አገርህን ስታጣ እነሱ ገበያቸውን ያገኛሉ። በብድርም በባንዳ በመጣ መሳሪያ እንደ ቤተ ሙከራ ይፈትኑብሃል። ያንተ ህይወት የነሱ ቤተ ሙከራ ይሆናል። ያንተ ደም የነሱ የንግድ ቀለም ይሆናል። ያንተ እንባ በእነሱ አካውንት ውስጥ ቁጥር ይሆናል። ህዝብ ሲሞት እነሱ ይቆጥራሉ። ህዝብ ሲሰደድ እነሱ ይደራደራሉ። ህዝብ ሲራስ በእነሱ ይፈርማሉ። ህዝብ ሲያለቅስ እነሱ ይነግዳሉ። ይህ ለእነሱ ጦርነት፣ ለአንተ ግን መቃብር ነው። ስለዚህ ወዳጄ ለማንም የንግድ ኢንዱስትሪ አትሁን። ጦርነት ይብቃ፣ ደም ይብቃ፣ ህዝብ ይኑር። አዎ ወዳጄ ጦርነት ለባለስልጣናት የበረሃ ወርቅ ነው። ህዝብ እንባውን ይቆጥራል፣ እነሱ ዶላራቸውን ይቆጥራሉ። እናት ልጇን ትፈልጋለች፣ እነሱ የጦሩን ይፈልጋሉ። አንዱ ቤቱን ያጣል፣ ሌላው ኩንትራቱን ያገኛል። አንዱ ሬሳ ይረግጣል፣ ሌላው ደግሞ በውል ላይ ይፈርማል። ጥይት ሲተኮስ የእነሱ አካውንት ይጀምራል። ቦምብ ሲፈነዳ የባንክ ሂሳባቸው ይጨምራል። ከተማ ስትቃጠል የጦር ንግድ ይበራል። ህዝብ ሲሰደድ የፖለቲካ ድርጅት ይጀምራል። ልጅ ሲያለቅስ የገንዘብ ማሽን ይሽከረከራል። ለእነሱ ሰላም የተዘጋ ገበያ ነው፣ ጦርነት ግን የተከፈተ ገበያ ነው። ስለዚህ ጦርነት አይጠሉም። የሚያስፈራቸው ጦርነት ሲያበቃ ነው። ምክንያቱም ሰላም ሲመጣ የሚደብቁት ሁሉ ይገለጣል። የሚያስገቡት ገንዘብ ይጠየቃል። የሚሸጡት መሳሪያ ዋጋ ያጣል። ስለዚህ ጦርነት ለነሱ ንግድ ከሆነ ሰላም ለኛ ደግሞ ህይወት መብት ነው። ሰላማችን ብዛት ቴዎድሮስ ሽፈራው ነው። ኢትዮጵያ ሰላም ትሆን።